ቁራሪት ውጣ ምን ይላል? እንትን ታውቃላችሁ? የቲክቶክ ክራሽሽ ማን ነው? የቲክቶክ ክራሽ የፍቅር ጓደኛ አለሽ ወይ? እሺ ጋይስ እንዴት ናችሁ? ዛሬ ከማጋ ነኝ። ስለዚህ 10 ጥያቄዎቻችሁ ለሚስ ፈንዲሻ ኮሜንት ላይ አስቀምጡልኝ። ሚስ ፈንዲሻ ልንገርሽ ብዬ ነው። ከዚሁ መዋሸት አይቻልም፣ አለመመለስ አይቻልም። ያው አለመመለስ አይቻልም። እሺ አለ 10 ጥያቄዎቻችሁን ኮሜንት ላይ አስቀምጡ። ይመቻችሁ። እሺ የመጀመሪያ ጥያቄ Where was your first travel? መጀመሪያ የተጓዝሽው የት ነው? ኬንያ። እውነት? ኖ ብሩንዲ ብሩንዲ። የአሜሪካ ኤምባሲ ቀጠሮ ለመግባት ብዬ እዛ ሀገር ይቀላል ብለውኝ ከዚህ ብሩንዲ ሄድኩኝ። አልተሳካልኝም። እስካሁን አሜሪካ እንትን አላችሁ? አሜሪካ ሄዳለሁ ግን በ15,000 ብር አስይዤ ይፈቀዳል? $15,000 አስይዛችሁ ከዛ አሜሪካ መሄድ ትችላላችሁ። ይሄን ኢንፎርሜሽን ካልሰማችሁ ልንገራችሁ። እውነት በይ አላውቅም። ስለዚህ እኔ $15,000 ፈልጋለሁ። ሚስ ፈንዲሻ ሚሊዮነር ነሽ ወይ? አይደለም። አይ ይሄ ጥያቄ እኔ እንጃ ብዙ ሰው ይለኛል። ባይደው ተርፎሽ ነው ባለ 50 ሚሊዮን እና ይሉኛል። እግዚአብሔር ይመስገን 1 ሚሊዮንም ሚሊዮነር ይባላል? አዎ አይደለም። ለምን 1 ሚሊዮን ሚሊዮነር? ስለዚህ ያው አይደለም ገና ነኝ ነው አልደረስኩም። እኔ የምፈልገው ሚሊዮን ላይ ስደርስ ሚሊዮነር ነኝ ብለው እስከዛ ሚሊዮነር አይደለም። የምትፈልገው ሚሊዮን ላይ ስደርስ ያዙልኝ ይሄንሽ። እሺ በጣም ስለተጠየቀ ነው። እሺ በጣም ንገጠቀ ቴላስ አባውት ሚቺ ምን ንገሪኝ። ሚቺ ቲክቶክ ብዙ እየጠየቃችሁ ነው። እሺ ሚቺ ወርክ ፓርትነርስ አብረን ነው የምንሰራው። በማስታወቂያ ነው የተዋወቅነው። ከዚህ በላይ ምን ልመልስ? ከዚህ ቲክቶክ መንደር ላይ ነው የምትተዋወቀው? ቲክቶክ ላይ ነው የምትተዋወቀው። አሪፍ ቲክቶከር ጎበዝ ሰራተኛ ነው። ፎሎውት ይሉና አሁን ሚቺ ባይዘዌ ለኔ ጓደኛዬ ነው፣ የረጅም ጊዜ ጓደኛዬ ልንገራችሁ ብዬ ፎሎወሮቹ ፎሎ ካረጋችሁኝ በጣም ያሳሰበኝ ነገር ነው። የእንቁራሪት ውጣ ምን ይላል? እንትን ታውቃላችሁ? አልበላሁትም። ፎር ሪሊ ያልተቆራረጠ ቪዲዮ ባይ ዘ ወይ ማለት ፖስት አደርግላችኋለሁ። አልበላሁትም እንዳትበሉ እናንተም ሐራም ነው። ቄዳ ሄዳችሁ መጠመቅ አለባችሁ። እሱን ከበላችሁ ትንሽ ጫፏን አቀምሽ እግዚአብሔር ናቀ ምንም ነገር እንኳን በሱ ማንኪያ ራሱ አልበላሁም። ግን ግፍ ነው ብዬ ላለመድፋት ብዬ አጠገቤ ላለችው ቻይኒዝ እንድትበላ ሰጥቻታለሁ። በላችሁ? ቀልድ ነው እንዴ? ቀላል በላችሁ? እውነት? እሺ ማለት ነው። እኔ ራሴ በጣም ሳየው በጣም ነው የሳኩት። የዛን ቀን ያ አይሾ ስፒድ የመጣ ቀን እሽኮኮ ምንድነው? አይሾ እንዴ አልታያለኝ። ቆሜ ላሳያችሁ ማለት አጭር ነኝ። ባይዘ በጣም አጭር። ከዛ ሴኩሪቲዎቹ ማለት ነው በጣም ጣውላ ነው የሚያውቁት። ረጃጅም ናቸው ደግሞ የዘመኑ ልጅ ምን እንደሚበላ አይታወቅም። በ16 ዓመቱ ቪዲዮ ይሄዳል። ከዛ ልታይ ሲለኝ ግን ለማግኘት ሞክረሻል? አሁን ይኸውልሽ ከቪዲዮ ውጭ ለማግኘት ሞክረሻል? ተሽቀንጥረሻል? ከቪዲዮ ውጭ እውነት ነው? እዛ ማርኬት ሄደ ጊዜ ከታች እየጠበቅኩ ታስቀነጣሉ። ግን ልብሱን ነክቼዋለሁ። ዋናው እሱ በቂ። ቻይኒኛ ትችያለሽ? ይደኛል ትንሽ እስኪ አውሪ። አሁን ቤንጂ በጣም አይደለም ቤንጂ ሳይሆን ምን የሆነ እስኪ የሆነ ነገር አውሪ። ኒሃው እኛም እናውቃለን። ወማን ሚስ ፈንዲሻ ቤንጂ ሃው ካን ምን ማለት ነው? ምን ይዘሽብኝ አይደለም ንገሩት እንደሆነ ቤንጂ ሚስተር አውጥሽ አይደለም? ኮሜንት ላይ አስቀምጡልኝ። እሺ ስሚ ቆንጆ የቲክቶክ ክራሽሽ ማን ነው? የቲክቶክ ክራሽ እንትና ነው በኤም ነው የሚጀምረው። እንግዲህ የቲክቶክ እንትኖች ሰላዮች ድረሱበት፣ ሰልላችሁ ሚመሮች ድረሱበት አለ ቲክቶክ ላይ አሁን ብዙም አይደለም አለ ግን
ስለዚህ ድረሱበት። በየም ነው የሚጀምረው። ይሄ እናንተ ስራ ልስጣችሁ ጉራጌ ነው። እሺ ድረሱበት። ለማንኛውም ተማመንባችኋል። ሚስ ፈንዲሻ ሰሞኑን አዲስ ነገር ምን እንጠብቅ? ደግሞ በጣም ነው የምንወድሽ ይላል። እኔም በጣም ነው የምወዳችሁ። ምን አዲስ ነገር ምን እንጠብቅ? አዲስ ጠብቁ። አዲስ ሱቅ ኢትዮጵያ ውስጥ ግን አይደለም። አዲስ የሂውማኒየር ሱቅ በቅርቡ እንከፍታለን። እኔ ቃላት አጣሁ እውነት። ስለዚህ በቅርቡ አዲስ ሱቅ ይኖራል። ትንሽ ጦርነቷ ናት እንጂ ጦርነቷ እንዳለቀ አዲስ ሱቅ እንከፍታለን። ለገመተ ሰው እንሸልም እንዴ? የት እንደሚከፈት እንካልም። ምን እንሸልም? እኔ እንጃ። ምን አለ አዲስ የምታመጪው ቃንቺ? እሺ 16 ኢንች ፒክስ ይሸልማል። ቀድሞ ላወቀ እኔ አለ። እሺ የት እንደሚከፈት ላወቀ ሰው 16 ኢንች እሱ ያለችው ምን እንደሆነ አላውቅም። ነይ ወደዚህ። የአንቺ ቤት ቲክቶከር ከወንድ አንድ ከሴት አንድ፣ ከዛ ምክንያትሽንም አብረሽ ብታስቀምጪ። እሺ ከወንድ አንድ በጣም አደንቀው ቲክቶከር አደንቀዋለሁ እኮ ስሙ ግን ጠፋብኝ። ግን የድር አዲስ ባለቤት እማዋን ሰለሞን ኮንታክት ሚ ፕሊዝ። በጣም አድናቂ ነኝ እና የተነሳበት ምናምን ነገር ጸዴ ስለሆነ በጣም ትመቸኛለህ። ከሴቶች እኔ ራስ አይቻልም ማዳላት ለራስ ማን አይቻልም። ሌላ ከሴቶች ማን አለ? አይ አቆምልኛል። ተመለሰን ወይስ? እስኪለስ አዲስ ሶሪ ስሟ አላውቀውም ፐርሰናል ስሟ እስኪለስ አዲስ በጣም ትመቸኛለሽ። ካላወቃችኋት አካውንቷ ላይክ አስቀምጣለሁ እኔ ሜንሽን ጎልድ ፕሌትድ ነገር ነው የሚሸጠው። ጸዴ አይላክ ይመቻችሁ። ሶልም እስኪለስ አዲስ ሚስ ፈንዲሻ ተሳቀሽ ነው የምታይ። የፍቅር ጓደኛ አለሽ ወይ? አለኝ። እውነት አለሽ? እናውቀዋለን። ቲክቶክ መንደር ነው። አታውቁትም? የለም ቲክቶክ ላይ አታገኙትም። ስንት ጊዜ ሆናል? ኦልሞስት አሁን 2 እውነት እኔ አላውቀውም። አታውቅም? ሚስ ፈንዲሻ ትክክለኛ ስምሽ ማለት ነው? አልናገርም። ቬሪ ሶሪ። ፈልጋችሁ እንደረስበት መመለስ ግዴታ ነው። አዎ ጀስት ስዊት ትክክለኛ ስም ጀስት ስዊት ፍሬንች ነው እንትን ነው ሂብሩ ነው። ፎሎወር ኦፍ ክራይስት ማለት ነው። ሚስ ፈንዲሻ ዩር ፌቨራይት ሚመር ማን ነው? ሚመር እንዴ? ፓትሮን ነው። ፓትሮን። ሌላ አለሽ የምትጨምሪው? ፓትሮን ኤንድ ፓትሮን ፎሬቨር ስለሚቻል ሰምታላ። ወይዘሪት ፈንዲሻ ከነ ፈንዲሻው የመጀመሪያ 1 ሚሊዮንሽን በስንት አመት ሰራሽ? በስንት አመትሽ? ከ2 አመት ተኩል በፊት 3 አመት በፊት 19 ማለት ነው። እኔ በ19 አመቴ እኮ ብይት ነው። የህይወት ልዩነት እያያችሁ ምን ትመክሪያለሽ? ባይዘይ ለሴቶች በተለይ ደግሞ ለወጣቶች ትንንሾች ወንዶች ካላችሁ ኦፖርቹኒቲዎች እኛ አሁን ያለን ኦፖርቹኒቲ በጣም ጸዴ እንጠቀምበት። እሺ እንጠቀም። ስለዚህ ስሩ። ምንም ምክንያት የላችሁም ሚሊዮነር ላለመሆን አይደል? ምንም። አመሰግናለሁ። እኔ ዛሬ 4 አመት ተጠይቀኝ እንኳን ሚሊዮነር ማለት ነው 500 ሊነር 500 ብር ወሰለም 500 ሊነር ደስ ይላል አልነበረም? ስሩ ጋይስ ስሩ። 1 አመት የሚቀይረው ነገር አይታወቅም፣ የሚፈጥረው ነገር አይታወቅም። ተርኒንግ ፖይንት ምንድን ነው? የራሴን ቢዝነስ ልጀምር ብለሽ የጀመርሽበት ተርኒንግ ፖይንት ምንድን ነው? የራሴን ቢዝነስ እንድጀምር ያደረገኝ ነገር እኔ እንጃ። ብቻ መጀመሪያም ቢዝነስ ላይ ነበርኩኝ፣ ግን በደንብ ቢዝነስ እንድሰራ ያደረገኝ ትልቁ ነገር የሆነ ጊዜ እቃ ዴሊቨር ላደርግ ሄድኩና ምን እንዳሉኝ ታውቃላችሁ?
ነሽ ያቺ ቲክቶክ ላይ ያለሽው ቢቀርብሽ ይሻላል። ሴት አይደለሽ እንዴ? ምንድን ነው እቤት ተቀምጠሽ አርፈሻል። ብቻ ያ ሜንታሊቲ ስሰማ አይ ዋዝ ላይክ አሳያችኋለሁ ቢዝነስ ሴት እንዴት እንደምትሰራ አሳያችኋለሁ የሚል እንዴት ተነው ውስጤ ሰው በዛ አለ ነው የጀመረው። እንዴት ነው ሴቶች ቢዝነስ መጀመር አለባቸው ብለሽ ትመክሪያለሽ? በደንብ ማንንም እንዳትጠብቁ ባይ ዘ ወይ ሴቶች ማግኘት ያለባችሁ ነገር ሄዳችሁ አግኙት። ማንንም እንዳትጠብቁ you can I trust you እኔም I trust you guys ፎሎ እያደረጋችሁ ሰሚ ቢዝነስ ስትጀምሪ ስንት ብር ነበረሽ? ምንም ባዶ ዜሮ። ከዛ እንዴት ነበር የጀመርሽው? እንዴት ጀመርኩት መሰለ? መጀመሪያ ሼር ነበር የምሰራው ሁላችሁም እንደምታውቁት እቃ ኦርደር ልታረገኝ ስትል ፉል ፔመንቱን ስጪኝ ብዬ የዛኔ 1500 ብር አተረፍኩኝ። ከዛ በሱ ብር እየቀጠልኩኝ ሰራሁ። ምንም ብር አልነበረኝም፣ ማንንም አልረዳኝም፣ ማንንም አላገዘኝም። ይሄን ይመስላል። ስለዚህ እናንተ መጀመር ትችላላችሁ። ግን የዛ ሴት ቅንነትም አለበት። መታራ ነው ያለችው እግዚአብሔር ነው የጀመረው። ሚስፋንዲሽ እሺ እኔ ከስራ ውጪ ምንም ነገር አላውቅም። እኔ ምንም አላውቅም። እኔ ማይታር በንግዱ ዓለም ለጀማሪ ምን ትመክሪያለሽ? ጀማሪ ነጋዴ ከሆናችሁ ወይ ሁሉም ሰው የሚገዛው ነገር ጀምሩ፣ ወይ ደግሞ ማንም ያልጀመረው ነገር ውስጥ ሁሉም ሰው ተነስቶ የማይጀምረው ስራ ማለት ነው። አዎ የኔን ኮንተንት እንዳትጀምሩ ታውቁት በእናታችሁ። እሺ አመሰግናለሁ። ግን እኔ አስጀምሪኝ ካላችሁ ምን ችግር የለም። አስመርቄ አስጀምራችኋለሁ። ስሚኝማ የስኬት ሚስጥርሽ ማን ነው የሚለው? ማን ነው? ማመስገን የምትፈልጊው እሱ ባይኖርና የምትይው ምናምን አለ ወይ? እግዚአብሔር። የስኬት ሚስጥሬ እግዚአብሔርና እግዚአብሔር ብቻ ነው። ማንም ክሬዲት አይወስድም ከሱ ውጪ። ኦንሊ ጂሰስ ክራይስት። ከዛ የስኬትሽ ሚስጥር ምንድን ነው? ብዙ ጊዜ ብያለሁ። አስራት ማውጣት። አስራት አውጡ ጋይስ፣ ስሙኝ። አስራት አውጡ። አስራታችሁን ክፈሉ በስነ ስርዓት አታጭበሩ። እሺ ስሚ፣ ፈንዲሻ ስለምትወጂ ነው ወይስ እንዴት ወጣ ሚስ ፈንዲሻ? ግን ቤንጂኑን በደረቁ ነው እንዲህ ብታደርቃቸው የሆነ ነገር ግን እና ጋር ወጣ ምሳል በላ እኔ ካሁን በኋላ ይኸውላችሁ ቪዲዮ እየቀረስኩ ፖስታለሁ። ይሄንን ነው የበሉት እያለ ኢኮኖሚካሊ ትጎዳለህ። እኔ በዚህ አጋጣሚ ማስታወቂያ ማሰራት የምትፈልጉ ሰዎች አናግሩ። እሺ ስሚ፣ ፋንዲሻ የሚለው ስም እንዴት ነው? እኔ ፋንዲሻ በጣም ነው የምወደው። ለዛ ነው ፋንዲሻ። ሁለተኛ መሳቅ ስለምወድ ነው። በጣም ስለምስቅ ሚስ ፋንዲሻ ተባለ። በጣም ያበደ። ስለዚህ ለቲክቶክ የወጣ ስም ያ